5 ጊዜ ፎርጂት ደብዳቤ ተጽፎበታል። አልሰማማ ስራውን አቁሜ ቶሎ ብለህ ከኛ ጋር አስቸኳይ ሚቲንግ እንድታደርግ ብሎ 5 ጊዜ ነው ደብዳቤ የላኩለት። አዲስ ደብዳቤ ሳይሆን እነሱ በላኩት ደብዳቤ ጀርባ ላይ መምጣት አልችልም፣ ስራው ትልቅ ነው፣ ወደ እናንተ የሚመጣበት ጊዜ ስለሌለኝ የላካችሁት ደብዳቤም ደግሞ ፎርጂት ስለሆነ ወደ እናንተ በመውረድ ስራው ለምን ይስተጓጎላል፣ ወደ እናንተ መምጣት አልችልም ብሎ ጆሮን ደፍኖ ስራውን ቀጠለ። የሚገርመው ነገር ያን የሚያክል ትልቅ የኢየሩሳሌም ቅጥር በ52 ቀናት ውስጥ ያ ማለት 1 ወር ከ22 ቀን ማለት ነው። በ10 ዓመት አያልቅም የተባለ ስራ በ1 ወር ከ22 ቀን ውስጥ አለቀ። የተሟላ ባጀት በሌለበት፣ በቂ ባለሙያተኛ በሌለበት፣ በቂ ህዝብ በሌለበት፣ አስፈላጊ የሆነ ነገር ባልተሟላበት ሁኔታ በ52 ቀናቶች ውስጥ ስራው ተጠናቀቀ። በአሁኑ ያነበብኩት ክፍል ቁጥር 16 ላይ የእግዚአብሔር ቃል ምን ይላል? ስራው በእግዚአብሔር እንደተደረገ ምን አሉ? አወቁ። ነህምያ የጀመረው ስራ ከእግዚአብሔር አይደለም የተባለ ስራ፣ አያልቅም የተባለ ስራ በእግዚአብሔር እንደተደረገ አወቁ፣ በራሳቸውም ተዋረዱ ይላል። በግራና በቀኝ ሆኖ የሚሟርት ይስማ። ጆሮ እየሰማ አይኑ እያየ በሚገርም ሁኔታ ይጠናቀቃል። አሜን ተናገርኩ። ይጠናቀቃል። ሲምፕል ምሳሌ ልንገራችሁ። ክራይስት አርሚ ኢንተርናሽናል ቤተክርስቲያን በአዲስ አበባ ለመገንባት በእምነት በምንነሳበት ጊዜ አንዳንድ ሰዎች ይህንን የሚያክል ቸርች ይሄማ 3D ቢሆን ነው፣ ይሄማ ፎቶ ቢሆን ነው እንጂ ፈጽሞ ወደ አካል መቀየር የማይቻል ነገር ነው፣ አይጀምርም፣ ቢጀምርም አይጨርስም ብሎ የተናገሩ ሰዎች ነበሩ። እያዩ G+1 እያዩ G+2 እያዩ G+3 እያዩ G+4 እያዩ G+5 እያዩ G+6 ስራው በእግዚአብሔር እንደተደረገ አውቆ በራሳቸው ተዋረዱ። በዚህ አይነት መብራት፣ በዚህ አይነት ሳውንድ ሲስተም፣ በዚህ አይነት ቢአይቪ ወንበር የተጠለቀለቀው ይሄ ቦታ ከሆነ ዓመት በፊት ጫካ ነበረ። 55 ዓመት 60 ዓመት በቆዩ ዛፎች የተጠለቀለቀ ስፍራ ነበረ። በእምነት ተጀምሮ ወደ ቤት ተቀየረ። ታዲያ እንዴት አትጨርስም? ምንም በሌለበት ጀምረህ ትጨርሳለህ። እግዚአብሔር ባጀት ይሆንልሃል። እግዚአብሔር ጓደኛ ይሆንልሃል። እግዚአብሔር ቤተሰብ ይሆንልሃል። እግዚአብሔር ሀብት ይሆንልሃል። እግዚአብሔር መንገድ ይሆንልሃል። እግዚአብሔር ክብርና ሞገስ ይሆንልሃል። አትችልም እየተባልክ ጀምረህ ትጨርሳለህ። እንደምችል ዕውቅና እየተሰጠው ሳይሆን የጀመረው እንደማይችል ዕውቅና እየተከለከለ ነው የጀመረው። የምትጀምረው ነገር የሚቆም ነገር ነው። ጊዜ ባታጠፋ፣ የያዝከውን ያህል ገንዘብ ባታባክን፣ የምትሰራውን ስራ ብትሰራ ይሻልሃል።